አዲስ አበባ ውስጥ ትላልቅ ባለሀብቶች የሚኖሩባቸው ሶስቱ ቅንጡ ሰፈሮች አንደኛውን ስትሰሙ በእርግጠኝነት ትደነቃላችሁ። በሶስተኛ ደረጃ ላይ የሚገኘው ኦልድ ኤርፖርት ነው። የውጭ ዜጎች በብዛት የሚኖሩበት አካባቢ ሲሆን አንዱ ቤት ከሌላኛው ቤት በወር የሚያስከፍሉት ክራይ ቢለያይም በአማካኝ በወር ከ60 ሺህ ብር እስከ 140 ሺህ ብር ይከፈላል። በሁለተኛ ደረጃ ላይ የሚገኘው ካዛንቺስ ሲሆን የንግድ ማዕከላት እና የቢሮ ቦታዎች በብዛት የሚገኙበት ነው። አንዱ ቤት ከሌላኛው ቤት በወር የሚያስከፍሉት ክራይ ቢለያይም በአማካኝ በወር ከ70 ሺህ ብር እስከ 150 ሺህ ብር ይከፈላል። ወደ አንደኛው ከመሄዴ በፊት አዲስ አበባ ውስጥ እያነጋገሩ ካሉ ቅንጡ ቤቶች መካከል ስለ አንዱ ልንገራችሁ። ታዲያ ይህም ቤት ለሽያጭ ወጥቷል። አጠቃላይ ክፍያውን እነግራችኋለሁ። ቤቱ የሚገኘው ቦሌ ጋዜቦ አደባባይ ላይ ሲሆን የቤቱ አጠቃላይ ስፋት 166 ካሬ ነው። 50% የባንክ ብድር የተመቻቸለት ስለሆነ እስከ 10 ዓመት እየኖራችሁበት መክፈል ትችላላችሁ። ጠቅላላ ክፍያው 20 ሚሊዮን 750 ሺህ ብር ሲሆን የቤቱን 10 ሚሊዮን 375 ሺህ ብር 50%ን ከፍለው ቀሪ 50%ን ከባንክ ጋር ማያያዝ ትችላላችሁ። ቤቱን ለማየት እና ለተጨማሪ መረጃ ከስር ስልክ አስቀምጥላችኋለሁ፣ ደውሉ። በአንደኛ ደረጃ ላይ የሚገኘው ቦሌ ሲሆን የውጭ ኤምባሲዎች፣ ሆቴሎች እና ከፍተኛ ደረጃ ያላቸው አፓርታማዎች የሚገኙበት ሲሆን አንዱ ቤት ከሌላኛው ቤት በወር የሚያስከፍሉት ኪራይ ቢለያይም በአማካኝ በወር ከ80 ሺህ ብር እስከ 180 ሺህ ብር ይከፈላል። እንደዚህ አይነት መረጃዎች ቶሎ ቶሎ እንዲደርሳችሁ ቤቱን ፎሎ እያደረጋችሁ ጠብቁኝ።